ዛሬ እንግዲህ በጣም ባሳዛኝ ሁኔታ በመካነ ሰላም ሰላማዊ ሰልፍ ወጥቶ ንጹሃኑ ድምጡን እያሰማ ይገኛል። እንዲሁም የፋኖ አካል ነን የሚለው አካል የላከውም ድምጽ አለ። ሲያንን ቪዲዮ እንሰማለን። እንደገና ደግሞ የስልክ ቅጅም አለ። ያነሰ መጨረሻው አብራችሁን ቪዲዮ ላይክ ሼር አድርጉ። እውነት ለመናገር እንዳንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት እያወገዝነ፣ ነገር ግን እኛ ፋኖች የወጣ ነው ለአማራ ነጻነት ሙስሊም ሆነ ክርስቲያን እየታረደ እየተገደለ እየተጨፈጨፈ ስለሆነ ይሄን ስራ ተቃውመን የወጣንበት ዋነኛው ዓላማችን ይህ ስለሆነ ፋኖ እንደዚህ ያደረገ በሚል ምክንያት ስም የማጠልሸትና የእርስ በርስ ሌላ ግጭቶችን ለመርዳት የተሰራው ስራ ፈጽሞ ከእውነት የራቀና ፋኖ በእንደዚህ አይነት ተግባር ያልተሰማራ እንደሰማችሁት ነው። የፋኖን ስም ለማጠልሸት ነው ይሄ ሁሉ ነገር እንጂ ፋኖ በዚህ የሚጠረጠር አይደለም ነው የሚለው። እንግዲህ ይሄ አንድ ሙስሊም ነው ፋኖ ነው እና እንዲህ እያለ ነው። በነገራችን ላይ እንግዲህ የስልኩን ድምጽ ሰምታችሁ ደግሞ ምን እንደምትሉ እናንተ ኮሜንት ላይ ያላችሁን ነገር አስተያየታችሁን አስቀምጡ። በጣም የሚጋጭ ነገር ነው። እውነት በጣም ይገርማል። ኮሜንት ላይ ያላችሁን አስተያየት አስቀምጡ። አሁን ወደ ሌላ እንትን ብለዋል። መስጊድ ገብተው ሰው ሁሉ ገለዋል። እነዛ ጎጃሞች ሰምቻለሁ። ማታ ሄዱ ብያቸው ነበር። ሰምቻለሁ። እንዴት ነው ያለው ሁኔታ ታዲያ? በጣም ሰው ይሰባሰባል ወደዛ ሁሉ ገቡ ወደዛ ወደ መስጊድ። እሺ እዛ በኩል እንዳፈሩ መስጊድ ተመቷል። መተውታል አለ። ቲክቶክ ላይ ራሱ ፖስተውታል መስሎኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን በዝት ያርግልኝ። ዛሬ እንግዲህ ከመግቢያው ሰማ ያደረጋችሁትን መረጃ በጣም የሚያሳዝን ነገር ነው። አንዱ እንግዲህ እኔ ፋኖ ሙስሊም ነኝ፣ ፋኖ ይሄን አያረግም፣ በዚህ ነገር የሚጠረጠር አይደለም ይላል። እንደገና ደግሞ እልፍ ብሎ እንደሰማችሁት የስልክ ቅጅ ከጎጃም የመጡት እኮ መስጊድ ገብተው እንዲህ አድርገዋል ሲል ይሰማል። ራስ በራሳቸው በጣም የሚያሳዝን ነው። እንደ አንድ ሙስሊም እንግዲህ ሙስሊም የሆናችሁ ሰዎች ወዲያ ወዲህ ማድበስበስ ሳይሆን ትክክለኛውን ነገር ለሚዲያም ቢሆን ማየት። በቲክቶክ ብዙ እያየን ነው። ብዙ ነገር አለ። አንድ ሰው ምን ብጥብጥ ቢሆን ምክንያቱም በአየር በዛ ቢሆን መቼም አይታወቅም ተፈናጥሮ ወይንም ሊባል ይችላል። ግን አንድ ሰው ቀጥታ ከመስጊድ ሂዶ የመከላከያም በሉት የፋኖም ኃይል በሉት ከመስጊድ ሂዶ ገብቶ መግደል ማለት ታቅዶበት ተዘጋጅተውበት ለብዙ ጊዜ ነው እንጂ መስጊድ ላይ ግዴታ ዝም ዘው ብሎ የሚገደል የለም። ታስቦበት መስጊድ ውስጥስ እንዲሞት ለምን ተፈለገ? ጦርነት አለ። የመንግስት አካል ሆኖ ታጋይ ሆነ እንዴት መስጊድ ውስጥ በሶላት ከተሰገደስ በኋላ ሶላት ሲሰገድ ከዛ መስጊድ ውስጥ ምን ሌላ መግደሊያ አጥተው ነው? እኔ በጣም የሚያሳዝን ነገር ነው። በተለይ አማራ ክልል ላይ ያለው ማለት ነው። ለአማራ ነው የወጣ ነው ይባላል።
እስ ደግ ለአማራ ከተወጣ ኢትዮጵያ ሁሉም ሰላም የለውም ማለት ነው። እሴ ወደ አፋር ክልል ልባችሁን እስቲ ክፈቱት። አፋር ክልል ሰላም አይደለም፣ ሰላም ነው፣ ምንም ብጥብጥ የሌለበት። ሂዱ እስቲ ወደ ደቡብ ሰላም ምንም የሌለበት፣ ወደ ሶማሌ እንደዚህ ራስ በራሳቸው የሚበጣበጥ ሰላም ሆኖ ነው የሚኖረው። እኛስ የሚበጥብጥ ያለው አሁን ትግራይ፣ አማራ፣ ኦሮሞ ይሄ 3 ክልል ላይ እንደዚህ ብጥብጥ ያለው ያውም ትግራይ ላይ ራስ በራሳቸው አይጨረሱም። ከኛ ግን ሰው ራስ በራሱ በቃ አረ በጣም የሚያሳዝን ነው። ሲቀጥል ቤተክርስቲያን ላይ ገብቶ መግደል፣ መስጊድ ላይ ገብቶ እንግዲህ የሃይማኖት አባቶች እንደዛ ማድረግ በጣም የሚያሳዝንና ህዝቡ ራሱ ወይትስ ሊደርስ ነው? አንድ ሰው ይሄን አድርጎ የት ሊገባ ነው? አሁን እኮ እነዛን አካሉ እንደዛ ገለዋቸዋል ተባለ። መከላከያ አይደለም እና ፋኖች ናቸው እያሉ ነው ህዝቡ ራሱ። እና መከላከያ በዛ ግዲም የለም ጭራሹን እያሉ ነው። እና አንዳንድ ሰው እንደዚህ ነው ይላል። ዋናው ነገር እንግዲህ ሰው የዘራውን ያጭዳል ይባላል። እና ሀገራችንን አላህ ሰላም ያርግልና ሰላሙን ይመልስልና። ያም አለ ይህም አለ ስንት ወንድሞቻችን ደማቸው ፈሶ ምንም ሀወርና 2 ወር በኋላ እየተረሱ ሞልተዋልና ለዚህም ሀገራችን ሰላም እንዲሆን መጣር፣ ለዚህ 2 አካሎች ሰላም እንዲመልሱ ማድረግ። በእነሱ ምክንያት ብዙ ንጹሃን አለቀ። በአየር በሉት በስንቱ ወዶስ የገባ መቼም ወዶ ገብቶ ነው። ግን አንድ ሰው መስጊድ ሶላት እየሰገደ ቤተክርስቲያን ሂዶ እየጸለየ እንደዚህ አይነት ድርጊት በጣም ያሳዝናል። ሀገራችንንም የማይመጽነውን ነገር ማድረግ በጣም ከባድ ነው። እውነት በጣም በቃ የሌለ ነገር እኔ እንጃ። ብቻ ህዝቡ ጋር ለማጣላት ነው መከላከያ እንደዚህ ያደረገው ተባለ። ሰው ሳናረጋግጥ አናወጋም ብለን ነበር እኛም። ግን ዛሬ ላይ መከላከያ ከዛ እንዲህ የሌለ ጭራሹን የዛ ጊዜ እና ደግሞ ሰውየው የተገደለው ከመስጊድ እንደሆነ ይሄ ሁሉ ታዲያ የሚያሳየው ታቅዶበት እንደተገደለና በቃ አንድ ሰው አቅዶ ገላለሁ ኋላ ለምን ከመስጊድስ ውጭ ቢሆን ጦርነት እኮ ከሆነ አንድ ሰው የሃይማኖት አባትም ሆኖ ትግል ላይ ገብቶ እየተዋጋ ከሞተ ታግሎ ሞተ ይባላል። ግን መስጊድ ላይ ሶላት የሚያሰግድን አንድ ኡስታዝ ገብቶ መግደል ማለት በጣም የሚያሳዝንና ደግሞ የድሮ ዘመን አልቋል። ወሎ ሲባል ሙስሊም ክርስቲያኑ ጎረቤት አማች ነው፣ ተከባብሮ የሚኖር ህዝብ ነው በአንድ አብሮ በልቶ። ግን አሁን ላይ ግን ያን ነገር እያጠለሹ ወደ ሌላ ነገር እያረጉት ነው ማለት ነው። ሆነላቸው በራሳቸው መታገል፣ ንጹሃኑን ግን ለቀቅ አርጉት። እና የዛሬው መረጃ ይህን ይመስላል። እንግዲህ ለሞቱትም መጽናናቱን ይስጣቸው፣ ለቤተሰቦቻቸው እንግዲህ ጀነትን የሚወፍቃቸው ሸሂድ ናቸው። ሸሂድ ነው ሆኑት። በጣም ያሳዝናል። ባላሰቡበት ድንገት ሰው እንደዚህ ወጥቶ ሲቀር በጣም ከባድ ነው። አሳዛኝ ነገር ነው። ለማንኛውም ሰላማችሁ በዝት ይበልልኝ። ውጭ ሀገርም የምትኖሩ በሀገርም ፈጣሪ ጠብቀን በያለንበት መልካም ጊዜ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። መልካሙን እመኝላችኋለሁ። በያላችሁበት ሰላማችሁ ይብዛ ባይ